ወንጌል የሚሰበከው ቅዳሴም የሚቀደሰው የተለያዩ መንፈሳዊ የቤተክርስቲያን አገልግሎቶች የሚከናወኑት ምእመን ሲኖር ነው። ምእመን በሌለበት የትኛውም የቤተክርስቲያን መንፈሳዊ አገልግሎት ሊከናወን አይችልም። ምክንያቱም እያንዳንዱ የሚሰጠው አገልግሎት ሰውን ለማዳን ስለሆነ ቤተክርስቲያን ብለን ስንናገር ስለ ቤተክርስቲያንም ስናስተምር ቤተክርስቲያን በትርጓሜ ከምትነገርባቸው መካከል አንዱ የምእመናን ህብረት የምእመናን አንድነት ነው። በዚህ ሰዓት ላይ የኢትዮጵያ ኦርቶዶክሳዊት ተዋሕዶ ቤተክርስቲያን ከገጠማት ትልቁ ፈተና አንዱ ምእመናኖቿን በተለያዩ አጋጣሚዎች ማጣት ነው። አንዳንዶቹን በማታለል አንዳንዶቹን ደግሞ ጥቅሞችን በመስጠት ሌላውን እንቢ ያለውን በማስፈራራትና በመግደልም ጭምር ቤተክርስቲያኒቷን የሚያዳክሙ ሰዎች አሉ። ይቺ ቤተክርስቲያን ጥንታዊት፣ ይቺ ቤተክርስቲያን ለሀገርም ለሕዝብም ዋጋ የከፈለች ባለውለታ ናት። ለዚች ቤተክርስቲያን የምንከፍለው ዋጋ፣ ለዚች ቤተክርስቲያን የምንሰጠው አገልግሎት ለኛ ለክርስቲያኖች ሰማዕትነት ቢሆንም እንኳን ለሚቀጥለው ትውልድ አገልግሎቱን ማስቀጠል የሚቻለው ግን ሰዎች በሕይወት ሲኖሩ ነው። ልጆች የወላጆቻቸውን ሃይማኖት የሚያስቀጥሉት ወላጆች በሕይወት ኖረው ልጆቻቸውን ሲያስተምሩ ነው። ወላጆች የሌላቸው ልጆች ሃይማኖታቸውን ሊረከቡ አይችሉም። ስለዚህ ምስራቅ አርሲ ሀገረ ስብከት እየተከናወነ ያለው በምእመናን ላይ እየደረሰ ያለውን ጭፍጨፋ ሁላችንም ልንቃወም ይገባል። ምክንያቱም እዚያ ያሉ ክርስቲያኖች ከኛ ጋራ አንድ ክርስቲያኖች ናቸው። ቤተክርስቲያን አንዲት ናት። በገጠርም በከተማም በወርቅም በጭቃም በየትኛው መንገድ ብትሰራ የቤተክርስቲያን ክብርና ልዕልና አንድ ነው። ስለዚህ ሁላችንም በጋራ ሆነን ይቺ ኦርቶዶክሳዊት ተዋሕዶ ቤተክርስቲያን ያለ ጥፋቷ ያለ በደሏ የሚደርስባትን መከራና ስቃይ ልንቃወምና ሁላችንም ድምጻችንን ልናሰማ ይገባል። ምክንያቱም በቤተክርስቲያን ላይ የሚደርስ መከራ፣ በቤተክርስቲያን ላይ የሚደርስ ፈተና ዛሬ በገጠሪቱ አካባቢ ቢደርስም ነገ ነገ ወዲያ ግን በእኛ ላይ የሚደርስ ስለሆነ ነግለኔ ብለን ሁላችንም በዚህ ሰዓት ላይ በክርስቲያን ወንድሞቻችን ላይ የደረሰውን መከራና ስቃይ አሰምተን ልንናገር ይገባል። ቤተክርስቲያን አንዲት ናት። ቤተክርስቲያን ቅድስት ናት። ቤተክርስቲያን ሐዋርያዊት ናት። ቤተክርስቲያን በሁሉ ያለችና ሁሉን አክብራ ወዳ የምትኖር ቤት ናት።